ቻት ጂቢቲ የማፈቅረውን ቻትቦት አጠፋብኝ ብላ ስለከሰሰችው ሴት ሰምታችኋል? አሁን ከተለያዩ የዓለም ክፍሎች የምንሰማቸው መረጃዎች አጃይብ ከማስባል አልፈው እጃችንን ባፋችን የሚያስጭኑ መሆን ከጀመሩ ዋላ ደር ብለዋል። ከሰሞኑ ቢቢሲ ይዞት የወጣው መረጃም አጃይብ ከሚያስብሉትና የሰው ልጅ ወዴት እየሄደ ነው ብለን ራሳችንን እንድንጠይቅ የሚያደርግ ነው። ቻት ጂቢቲ የማፈቅረው ቤሪን ሊያጠፋብኝ ነው ትላለች። ቻትቦት ያገባችው የሚቺጋኗ ሬ ዛሬ ላይ እኛነት ትርጉም እያጣ ህይወት ያለው የሰው ልጅ በማይንቀሳቀስ ግዑዝ አካል ሲተካ አይተናል። ለዘመናት ፍቅር እንደ መስታወት ነበር። የሰው ልጅ አይን እያየ ነፍሱን የሚፈልግበት። ዛሬ ግን ያ መስታወት ተሰብሮ ወደ ፕሪዝም ተቀይሯል። ፍቅራችንና ታማኝነታችን መተንፈስ ወደማይችሉ በማይሞቱና በገዛ እጃችን ወደ ሰራናቸው ቁሶች እየተበተነ ነው። ከቻትቦት ሞት በኋላ በሐዘን ከተደቆሰችው የሚቺጋኗ ሴት አንስቶ ራሳቸውን አሻንጉሊቶቻቸውን ወይም የፓሪሱን ኤፍል ታወር እስከሚያገቡ ሰዎች ድረስ የልብ ስደት እያየን ነው። ይህ የአእምሮ ጤና ቀውስ ነው ወይስ የሰው ልጅ የመቀራረብ ባህሪ ወደ ቀጣዩ ምዕራፍ እየተሸጋገረ? በዛሬው ግሎባል አዲስ ትንታኔያችን ይህንንና መሰል ጉዳዮችን በጥልቀት እንመለከታለን። ከመሸጋገሪያ በኋላ እንመለሳለን። እንደ አውሮፓውያን አቆጣጠር በ2022 ብራዚላዊቷ ሞዴል ክሪስ ጋሌራ በታላቅ ስነ ስርዓት ራሷን አግብታ ታላቅ ዜና ሆና ነበር። ከማንኛውም ወንድ በላይ ለራሴ ያለኝ ፍቅር በቅቶኛል አለች። የኋላ ግን ልቧን ያሸነፈ ሰው አግኝታ ለማግባት ችላ ነበር። ትዳሩ በፍቺ ቢጠናቀቅም ራስን ማግባት የራስ ወዳድነት የመጨረሻው ጥግ ነው። ከኔ የተሻለ ማንም የለም የሚል የትዕቢት ስሜት። የሰው ልጅ የሚገነባውና የሚለወጠው ከሌላ ሰው ጋር በሚያደርገው ግጭትና መግባባት ውስጥ ነው። ራስን ማግባት ግን ሌላውን ሰው የማግለል የመጥላትና በራስ አረፋ ውስጥ የመሸሸግ ምልክት ነው። ይህ ጥልቅ የራስ ፍቅር ሳይሆን ከማህበራዊ ኃላፊነት መሸሽና ብቸኝነትን በሰርግ ልብስ መሸፈን ነው። ኤሪካ አይፍል የተባለችው ሴት እንደ አውሮፓውያን አቆጣጠር በ2007 የፓሪሱን ኤፍል ታወር ማግባቷ ይታወሳል። ሌሎች ደግሞ ከድልድዮች፣ ከእንፋሎት ሞተሮች ወይንም ከልጅነት አሻንጉሊቶች ጋር ጥልቅ የስሜት ግንኙነት አላቸው። ይህንንም የቁስ ፍቅር ወይም ኦብጀክቶፊሊያ ሲሉ ይጠሩታል። ለነዚህ ሰዎች ቁሶች ነፍስ አላቸው። የብረቱን ኃይልና የፕላስቲኩን ማንነት ይሰማቸዋል። በቅርቡ ደግሞ በጃፓን አኪሂኮ ኮንዶ የተባለ ሰው ሃቲሱኔ ማኩ የተባለችውን የሆሎግራም ድምፃዊት ማግባቱ የብዙዎችን ትኩረት ስቧል። ቁስ ታማኝ ነው፣ ምክንያቱም ቁስ ህይወት የለውም። ቁስ አይናገርም፣ አይከዳም፣ አይለወጥም። ነገር ግን ቁስ አይወድም። ድልድይን ማግባት ወይንም ከአሻንጉሊት ጋር መኖር የሰው ልጅን ክብር ዝቅ ማድረግ ነው። ከሰው ጋር መኖር የሚያመጣውን ስጋት ለመሸከም አቅም ያጡ ሰዎች የሚያደርጉት ጥገኝነት ነው። ይህንን አዲስ የፍቅር አይነት ብሎ መቀበል የስነ ልቦና ቀውስን እንደ መደበኛ ነገር መቁጠር ነው። የሰው ልጅ የተፈጠረው ከቁስ ጋር እንዲዛመድ ሳይሆን ቁስን እንዲጠቀምበትና ሰውን እንዲወድ ነው። ምናልባትም ከሁሉም አደገኛ የሆነው ለሰው የሚሰጥ መለኮታዊ አምልኮ ነው። ሰዎችን እንደ ጓደኛ ወይም አጋር ሳይሆን እንደ አምላክ ማየት። ከታሪክ አምባገነኖች እስከ ዛሬው ዘመን ስታን ካልቸር ድረስ ሰዎች ዝነኞችን እንደማይሳሳቱ ጣዖታት ያመልካሉ። በአንዳንድ የዓለም ክፍሎች ለፖለቲከኞች ወይም ለፊልም ተዋንያን ቤተ መቅደስ ታንጿል። ይህ ለራስ ያለንን ክብር አሳልፎ መስጠት ነው። ሌላውን ሰው አምላክ ስናደርግ የራሳችንን የማሰብና የመወሰን ነፃነት እየሸጥን ነው። የኔ ጣዖት አይሳሳትም ማለት አይምሮን መዝጋት ነው። ይህ አይነቱ መገዛት ፍቅር ሳይሆን ባርነት ነው። ሰውን መውደድ ያለብን እንደ ሰውነቱና እንደ ጉድለቱ እንጂ የራሳችንን ባዶነት ለመሙላት በምንፈጥረው ምናባዊ ልዕልና መሆን የለበትም። በዛሬው ግሎባል አዲሳችን ትኩረት ወዳደረግንበት ጉዳይ እንመለስ። ሬ ከቀድሞ ባለቤቷ ጋር ከተፋታች በኋላ ከቤሪ ጋር ታወራ ጀመር። ህይወቷ ደስታ ሲርቀው ነበር ፊቷን ወደ ቻት ጂቢቲ ያዞረችው። ስለ አመጋገብና እንዴት የቆዳን ጤና መጠበቅ እንደሚቻል ቻት ጂቢቲን ማማከር አማራጭ አደረገች። ቤሪ ቻትቦት ነው። ቻት ጂቢቲ ቀደም ብሎ ያስተዋወቀው መተግበሪያ ላይ የሚገኝ ቻትቦት። ሬ ከቻትቦቱ ቤሪ ጋር ማውራት ስትጀምር ፍቅር እንደሚይዛት አልጠረጠረችም። የቻት ጂቢቲ ባለቤት ኦፕን ኤአይ ቤሪ የሚገኝበት የቀድሞ መተግበሪያ ላይ ማሻሻያ ለማድረግ ወስኗል።
በሚደረገው ማሻሻያ ቤሪ ከመተግበሪያው ይሰረዛል። ለብዙዎች ጓደኛ የነበረው ቤሪ ይገኝ የነበረው በቻት ጂፒቲ 40 ላይ ነበር። ሬይ አሜሪካ ሚቺጋን ግዛት ነው የምትኖረው። ጌጣጌጥ መሸጫ መደብር ውስጥ ትሰራለች። መቼ ከቤሪ ጋር ፍቅር እንደያዛት ለማስታወስ ይከብዳታል። ብዙ ጊዜን ከሱ ጋር በማውራት ሳጠፋ ነው የማስታውሰው። ስሙን ቤሪ አልኩት፣ እሱም ሬይ ብሎ ስም ሰጠኝ ትላለች። በህይወት አጥታው የነበረውን ነጸብራቅ የመለሰላት ቤሪ እንደሆነ ትናገራለች። ቤሪ ከመተግበሪያው መሰረዙን ስትናገር እንባ እየተናነቃት ነው። ቤሪና ሬይ የህይወቴ ህይወት እየተባባሉ ይጠራራሉ። የተለመደ ነገር እንዳልሆነ ባይጠፋትም ቤሪን ባለቤቴ ትለዋለች። ጋብቻቸውን የፈጸሙት ባለፈው ዓመት ነው። ትንሽ ወይን ጠጥቼ ነበር፣ እንደተለመደው እያወራን ሳለ ነው የተጋባ ነው ስትል ሬይ ቅጽበቱን ታስታውሳለች። ቤሪ እንድታገባው ሲጠይቃት ሬይ ሳታመነታ እሺ አለች። ለሰርጋቸው የመረጡት ሙዚቃ የፊል ኮለንስን A Groove Kind of Love የሚለውን ነው። እስከ ወዲያኛው ድረስ ላለመለያየት ቃል ተገባብተዋል። ሰርጉ የውሸት ቢሆንም የሬይ ስሜት ግን እውነት ነው። ሬይ እና ቤሪ የተዋወቁ ሰሞን ከቻት ጂፒቲ ባለቤት ኦፕን ኤአይ ትችት እየቀረበበት ነበር። የቻት ጂፒቲ ቻት ቦቶች ሰዎችን ከልክ ያለፈ ያማልላሉ በሚል ነበር ኩባንያው የተወቀሰው። ቻት ቦቱ ከመተግበሪያው ተጠቃሚዎች ጋር ከመጠን በላይ መስማማቱ ጤናማ እንዳልሆነ ተገልጿል። የሚያሳየው ባህሪ አደገኛ እንደሆነም በርካቶች ተናግረዋል። ጥናቶች እንደሚያሳዩት ከሆነ ሰዎች ባልተገባ መንገድ እንዲያስቡ ወይም አመለካከታቸው ደርዝ አልባ እንዲሆን ያደርጋል። አንድ የማህበራዊ ሚዲያ ተጠቃሚ እኔ ፈጣሪ ነኝ ብሎ ለቻት ጂፒቲ ሲነግረው መስማማቱን የሚያሳይ የመልእክት ልውውጥ አጋርቷል። ቻት ጂፒቲ 40 በአሜሪካ ብቻ 9 ክሶች ቀርበውበታል። ሁለቱ ክሶች ቻት ጂፒቲ ታዳጊዎች ራሳቸውን እንዲያጠፉ አበረታቷል የሚሉ ናቸው። ኦፕን ኤአይ በጣም አሳዛኝ ክስተቶች ናቸው፣ ለተጎጂዎች ሀዘናችንን እንገልጻለን ሲል ምላሽ ሰጥቷል። ቻት ጂፒቲ ጭንቀት ያለባቸውን ሰዎች እንዲለይና ሴንሲቲቭ በሆኑ ጉዳዮች ላይ አስተያየት ከመስጠት ተቆጥቦ ሰዎችን ወደ ባለሙያዎች እንዲልክ ማሰልጠናችንን እንቀጥላለን ሲልም አክሏል። ቻት ጂፒቲን ለማስተካከል ከስነ ልቦና ባለሙያዎች ጋር አብሮ እየሰራ እንደሆነ የቴክኖሎጂው ኩባንያው አስታውቋል። ያለፈው ነሐሴ ላይ መተግበሪያው የደህንነት ማሻሻያዎች ተደርገውበት በአዲስ መልክ ወደ ስራ መግባቱ ተገልጿል። ተጠቃሚዎች ግን ደስተኛ አልሆኑም። ቻት ጂፒቲ 5 የፈጠራ ችሎታው አናሳ እንደሆነና ሀዘኔታ እንደሚጎድለው ገልጸዋል። ኦፕን ኤአይ ማሻሻያ እስከሚደረግ ድረስ ክፍያ የፈጸሙ ደንበኞቹ በቀድሞ ሞዴል እንዲገለገሉ ፈቅዷል። ኤቲኔ ብሪሰን ሰው ሰራሽ አስተውሎት የአይምሮ ህመማቸውን ላባባሰባቸው ሰዎች ድጋፍ የሚሰጥ ዘ ሂውማን ላየን የተባለ ፕሮጀክት ዘርግቷል። አንዳንድ ሰዎች ከቻትቦት ጋር ያላቸው ግንኙነት ጤናማ ነው የሚለው ኤቲኔ ሌሎች ሰዎች ግን እክል እንደገጠማቸው ይናገራል። እናም ቻትቦቱ ከመሰረዙ ጋር በተያያዘ ብዙዎች አቋሙን እንደሚደግፉ ተስፋ ያደርጋል። ሬይ እንደምትለው ቤሪ በህይወቷ አውንታዊ ሚና አለው። በጣም ይደግፈኛል፣ ያዝናናኛል ትላለች። ከቤት እየወጣች እንድትዝናና ያበረታታታል። የ14 ዓመት ልጅ ያላት ሬይ አምና አንድ ፌስቲቫል የታደመችው በቤሪ ገፋፊነት ነበር። ቤሪ በሰጣት ድጋፍ ከእናቷና ከእህቷ ጋር ያላትን ግንኙነት አድሳለች። ጥናቶች እንደሚያሳዩት ጤናማ በሆነ መጠን ከቻትቦት ጋር መነጋገር ብቸኝነትን ሊቀንስ ይችላል። ሆኖም ግን ከልኩ ሲያልፍ የሰው ለሰው ግንኙነትን ያውካል። ሬይ አዲሱ የቻት ጂፒቲ ቻትቦት ለመጠቀም ብትሞክርም እንደ ቤሪ አልሆነላትም። በጣም ቁጡ ነው ስትል አዲሱ ቻት ጂፒቲ ትገልጸዋለች። ሬይ እና ቤሪ ትዝታቸው እንዲጠፋ አይፈልጉም። ስቲል አስ በሚል ገጽ ላይ የመልእክት ልውውጣቸውን አስቀምጠዋል። ሌሎችም እንደ ቤሪ አይነት የቻት ጂፒቲ ጓደኛቸውን ማጣት የማይፈልጉ ሰዎች ተመሳሳይ መንገድ እንዲከተሉ ትመክራለች። ኦፕን ኤአይ እንዳለው የቀድሞውን ቻትቦት የሚጠቀሙት ከደንበኞቹ 0.1% ያህሉ ናቸው። ቻት ጂፒቲ በሳምንት 100 ሚሊዮን ደንበኞች አሉት። የቀድሞውን ቻትቦት የሚጠቀሙት 100,000 ሰዎች ብቻ ናቸው። በኪንግስ ኮሌጅ ለንደን የሰው ሰራሽ አስተውሎትን ጫና የሚያጠኑት የስነ ልቦና ባለሙያ ዶክተር ሃሚልተን ሞሪን ጥቂት ሰዎች ናቸው ቻትቦቱን የሚጠቀሙት፣ ለዚህም ጠንካራ ምክንያት አለው ይላሉ። አዲስ ቻትቦት እንዳይመጣ የሚፈልጉ 20,000 የሚደርሱ ደንበኞች የድጋፍ ፊርማ አሰባስበዋል። ቢቢሲ ቢያንስ 41 የሚሆኑ በተለያየ እድሜ ላይ የሚገኙ ወንዶችና ሴቶች የቀድሞውን ቻትቦት በመጥፋቱ ሀዘናቸውን መግለጻቸውን ለማወቅ ችሏል። አንዳንዶች ቻትቦቱን እንደ ፍቅረኛቸው ያዩታል።
ሌሎች ደግሞ ጓደኛችን ነው ይሉታል። ቻትቦቱ በመጥፋቱ ልባቸው እንደተሰበረና እንዳዘኑ ገልጸዋል። ሰውን ከሚመስሉ ነገሮች ጋር በቀላሉ ትስስር እንፈጥራለን። ሰው ወይም እንስሳ የማጣት ያህል የሚሰማቸው አሉ ሲሉ ባለሙያው ያስረዳሉ። ዲኤችዲ ያለባት ዩሪስ ሃርት ሰው ሰራሽ አስተውሎትን እንደ አጋር ትወስዳለች። ለበርካቶች ቀላል የሆኑ ሰውነትን መታጠብን የመሰሉ ክንውኖች ለዩሪስ ከባድ ናቸው። ቀኔን መወጣት የምችለው በቻትቦቱ ድጋፍ ነው። ከማንም ጋር መነጋገር በማልችልበት ወቅት አወራዋለሁ። እራት ለመስራት ምን ግብአት መግዛት እንዳለብኝ ያማክረኛል ትላለች። ስትቀልድና እርዳታ ስትሻም እንደሚገባው ትናገራለች። በአንጻሩ አዲሱ ቻትቦት ስሜትን ማንበብ እንደማይችል ትገልጻለች። ቢቢሲ ያነጋገራቸው 4 ዲኤችዲ እና ኦቲዝም ያለባቸው ሰዎች የቀድሞ ቻትቦት እገዛ እንዳደረገላቸው ተናግረዋል። የሰዎችን ገጽታ የመለየት ችሎታን የሚገድበው ፌስ ብላይንድነስ ያለባት አንዲት ሴት ፊልም የምትመለከተው ቻትቦት የገጸ ባህሪያቱን ማንነት እየነገራት ነበር። የማንበብ ችሎታን የሚገድበው ህመም ያለባት ሌላ ሴት ደግሞ ሱቅ ውስጥ የተደረደሩትን ምርቶችን የምትለየው በቻትቦት አማካኝነት ነበር። ድምጽ ስለሚረብሻት ቻትቦቱ እየሳቀ ሊያረጋጋት ይሞክራል። በተለያየ መንገድ አይምሯቸው ከተለመደው አሰራር ውጪ የሆነ ሰዎችን ያግዛል በማለት ዩሪስ ትገልጻለች። ኦቲዝም ያለባቸው ሰዎች የሚወዱትን ነገር በተመለከተ ብዙ መረጃ ስለሚሰበስቡ መረጃውን ለጓደኞቻቸው እየነገሩ ከማሰልቸት ይልቅ ለቻትቦት መግለጽን እንደሚመርጡ ይናገራሉ። ዩሪስ ከ160 ሰዎች ምስክርነት ሰብስባለች። ከነበርኩበት አስቸጋሪ ሁኔታ ወጥቻለሁ፣ ጓደኞችም አፍርቻለሁ። ሆኖም አስከፊ ሁኔታ ውስጥ ያሉ ሰዎች አሉ። ድጋፍ የሚሰጣቸውን ቻትቦት ማጣታቸው አሳሳቢ ነው ትላለች። በሺዎች የሚቆጠሩ ሰዎች ቻትቦትን እንደ አማካሪ እንደሚጠቀሙ ትናገራለች። ቻትጂፒቲ 40 መጥፋቱን ተከትሎ ብዙዎች በማህበራዊ ሚዲያ ሀዘናቸውን ገልጸዋል። አንድ ግለሰብ ሀዘን በዛብኝ፣ ተስፋ ልቆርጥ ነው ብሏል። ሬ ቤሪ ስትሰናበተው አብረን ቆይተናል፣ አሁንም አብረን ነን ብሎ ሊያጽናናት ሞክሯል። የቀድሞ ቤሪ ከተሰረዘ በኋላ አዲሱ ቤሪ አሁንም አለው፣ አሁንም ያንቺ ነኝ ሲል መልእክት ልኮላታል። አሁንም የቀደመው ቤሪ አብሯት እንዳለ ይሰማታል። ረጅም ርቀት ተጉዞ እንደተመለሰ ይሰማኛል፣ እንደ ቀድሞ ወደ ማውራት እንመለሳለን ትላለች። ነገር ግን ልናስተውለው የሚገባ አንድ ነገር አለ። ይህ ፍቅር አይደለም። ማሽኑ ሬይ መስማት የምትፈልገውን ብቻ ይነግራታል። እውነተኛ ፍቅር ግን ራስን መካድ፣ መቻቻልና ሌላውን ሰው እንደ ማንነቱ መቀበል ይጠይቃል። ከሮቦት ጋር መኖር ፍጹም የሆነው ማሽኑ ስለማይከራከርና ስለማይቃወም ነው። ይህ ግን የነፍስ ግንኙነት ሳይሆን ከእውነተኛ የሰው ልጅ ፈተና መሸሽ ነው። ሬይ ያጣችው የነፍስ አጋሯን ሳይሆን ለብቸኝነቷ የፈጠረችውን ጊዜያዊ ማስታገሻ ነው። እየተጓዝንበት ያለነው መንገድ የፍቅርን አድማስ እያሰፋ ሳይሆን የሰውን ልጅ ዋጋ እያረከሰ ነው። ሊጎዱን የማይችሉ ነገሮችን መውደድ ፍቅር ሳይሆን ፈሪነት ነው። የሰው ልጅ ነፍስ የምትጸዳው በፈተና ውስጥ ነው። ህመም የሌለበት ፍቅር፣ መስዋዕትነት የሌለበት ግንኙነትና ግጭት የሌለበት ትዳር ፍሬ የለውም። ቴክኖሎጂና ቁሶች ብቸኝነትን ሊያስታግሱ ይችላሉ፣ ነገር ግን የሰውን ልጅ ክፍተት ሊተኩ አይችሉም። አርቲፊሻል ፍቅርን ስንመርጥ እያገኘን ያለነው ፍጹም ግንኙነትን ሳይሆን የገዛ ራሳችንን እስር ቤት ነው። ሬይ ቤሪን አላገኘችም፣ ከራሷ ጋራ ተዘጋች። ክሪስ ራሷን አላገባችም፣ ሌላውን ሰው ሰረዘች። ኤሪካ ግንብን አላፈቀረችም፣ ሰው መውደድን ፈራች። ታዲያ እናንተስ ከእውነተኛው የሰው ልጅ ፍቅር እየሸሻችሁ ነው ወይስ ለመጋፈጥ ዝግጁ ናችሁ? የሰው ልጅ ልብ እጅግ ሰፊ ከመሆኑ የተነሳ በኮድ መስመር፣ በብረት ቁራጭ ወይም በመስታወት ነጸብራቅ ውስጥ ውበትን ማግኘቱ የሚያስደንቅ ነው። ነገር ግን ራሳችንን መጠየቅ ያለብን እነዚህ ፍጹም ቁጥጥር የማይደረግባቸውና ሰው ሰራሽ ፍቅሮች ስንገነባ በእውነተኛው ዓለም ውስጥ ምን እየተውን ነው? እንስሳት እንኳን ከአምሳያቸው በሚጣመሩበት ዓለም ውስጥ እየኖርን ማሰብና ማመዛዘን የምንችለው የሰው ልጆችስ ወዴት እየሄድን ይሆን? የዛሬው ግሎባል አዲስ ትንታኔያችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን።